ጥያቄ አለኝ ማለት ነው። ወደ ጌታ መቀበልክ ጥሩ እንደሆነ ሳለ ግን ለሰራው ኃጢያት በትክክለኛው ወደ እግዚአብሔር ይሄን ስተሰርቻለሁ ብለህ ነው ወይ ወደ ኢየሱስ ይሄድከው ወይ? ምክንያቱም ልብህን እኔ አላቅም። ልብ የሚመረምረው የሰማይ አባት ነው። ቆይ አንዴ አይኔ ጸጉር ገባ ጠብቀኝ። እና ቤታ በኢየሱስ ፍቅር ደም ይቅር ብዬሻለሁ ብለኸኛል። እንደዛ ካልክ ግን እስተዛሬ ስሰድበኝ ስም ስሰጠኝ የነበረው የውሸት እንደሆነ ለዚህ ማህበረሰብ ዝም ብሎ ከልብ ይቅርታ ብዬሻለሁ በክርስቶስ ደም ማለት ያለብህ ሳይሆን በትክክለኛው ስም ስሰጠኝ የነበረው የውሸት በግፊት ተነሳስተ ነው። ሰይጣኑ ላዩ ላይ ሰፍሮ ነው። ጭፍራ ጨፍሮብ ነው። አጋነንቱ ዳቢሎሱ አሯሩጦ ነው ወይንስ ስለዛ ምን አድርጎ ነው? ያውላ ሰዓት መስደብ ኦኬ ያለ ነው። ስም ስሰጠኝ የነበረ የውሸት ስም ስሰጠኝ የነበረው ሰይጣን አሳስቶ ነው ወይንስ እንዴት ነው? እውነተኛውን ነገር ተናገርና ከዛ የእውነት አንተ ወደ እምነት ተለውጣል። ማን ወደ ክርስቶስ ሄዳል። ከዛ በተረፈ ግን ይቅርታን አልቀበለም። ሶሪ አድርሱልኝ። እስከዛሬ ቤታይ በእግዚአብሔር ስም ይቅርታ ብዬሻለሁ ብቻ አይበቃም። ስሜን ስታጠፋ የነበረው ፈጥረ ነው ስሜን ያጠፋውስ መረጃ ኖሮ ነው? አለቀ። አመሰግናለሁ። ይሄን እውነተኛውን ከተናገረ ይቅርታውን በክርስቶስ ደም ይቅርታውን እቀበላለሁ። ምንድነው ሲቀየር ደግሞ አብረን ነው እንቀየራለን። በቃ